እንደዚህ ኧረ ማውራት ፈልግ ነው እኛ ኤኒዌይስ ክርስቲያኖች ዝም ብለው ሙስሊም ነበርን እያሉ ነው እንጂ አይሉህም። የወጣ የለም ተስልምና የሚወጣ ምንም ወረበል ካባን አውቃችሁ ለሙድ ነው እኮ። ግን ያንተ ልጆች ደስ ነኝ። ክርስቲያኖች ፊት ለፊት ቁርአንን ሚዲያ የጻፈ ላይ ሙስሊም እኮ ማስረጃ ወጥቷል፣ ክርስቲያን ሆኗል ከእስልምና ያ ወጥቶ። ለሙሐመድ ቁርአንን ቁጭ ብሎ ሲጽፍለት የነበረ ሰው እስልምና ለቆ ወጥቷል። ይህ ማስረጃ ትፈልጋለህ? ታውቃለህ? እናንተ አታውቅም አይደል? እንኳን አይደለም አንድ ትንሽ ማስረጃ ያነበቡ ስጠኝ። ይቅርና ቆይ እሺ፣ አንድ ማስረጃ ክርስቲያን ነኝ ያለ ነብይ ታለ ፊት ለፊት ማለት ነው። አሳየኝ በቃ ማስረጃ ነው። ክርስቲያን ነኝ እኔ በቃ ብሎ የሰበከ ነብይ ታለ ተዝካ 25ቱ ነብያቶች አንድ እስቲ ያሳየኝ። አታሳይም እፎይ ኢየሱስ ራሱ አመጣው። ቆይ 25 ነብይ ከየት አመጣቸው? 5 ነብይ ብለህ ቆጥሮ ማን ይሰጣ? ማን ነው ቆጥሮ የሰጠ? እስቲ አንድ ጥቀስልኝ። እሺ አንተ ችግር የለውም አንድ የሚሆኑ ችግር ማን ነው ነብይ? ምንድን ነው ጥቀስልኝ ታለ ጥቀስ። ማን ነው ነብይ? ምንድን ነው ነብይ? ክርስትና ማለትስ ምን ማለት ነው? ታውቃለህ? ኢየሱስ ነብይ ነው እኮ ሰው ነው እንደኛው። እሱ አሁን ክርስቲያን ነኝ ብሏል አላለም? ክርስቲያን ነኝ የሚል ቃል የለም ምንም ቦታ ላይ ክርስቲያን። እሺ ያ ማለት ምን ማለት መሰላችሁ? ሙሐመድ አይሚን አላህ እምነቱ ምንድን ነው ብሎ እንደመጠየቅ ማለት ነው። አላህ እንዴት ብሎ ነው የሚያምነው? እንደ ብሎ እንደመጠየቅ ነው። ክርስቶስ አምላክ ነው። ኤኒዌይስ አሁን ጥያቄው ላይ ምላሽ አለ። ክርስቲያን አይሚን ህፃናት ሲሞቱ የት እንደሚገቡ ታውቃለህ? እኮ ጀነት ነው የሚገባው አልኩ እኮ። ማስረጃ ለምን ተኔ ተጣጣ? ማስረጃ ጥያቄ ነው እኮ መልስ። ማስረጃ ተረት ተረትማ ማውራት ይቻላል እኮ። ኡስታዞች ከስድስተኛ ክፍል ያቆመው ኡስታዝ እንደውም ከአንተ የተሻለ ያወራል እኮ እሱ። ከዛ ወዲያ ደግሞ ትናንትና የተጻፈ ማስረጃ ማምጣት ይችላል። እስቲ ቁርአን ላይ አሁን እንደዛ የሚል ማስረጃ ስጠን። ማስረጃ ምን ጀነት ስለሚገቡበት ነው ማስረጃ የምሰጥህ እኔ። አሁን ቁርአን አልያዝኩም፣ ሌላም ትርፍ ጀዋል አልያዝኩም። በእንዴት ጥቀሰው። ምንማ ነገርኩህ እኮ ጀነት እንደሚገቡ ህፃን ልጁ አንተ እንዴት ታስባለህ? ጥቅስ ጥቀስ፣ እኛን ከፍተዋል። አይ ከዚህ በኋላ ለጥያቄ መልስ ተለለህ እኔ ጥቅስማ ልሰጥህ አልችልም። ግን ለመጀመሪያ በነገራችን ላይ እስካሁን እንዳለ የገቡትን መልሳቸውን ሰምታችኋል። ማስረጃ የለም፣ ነገር ግን በራሳቸው ራሽናል የሆነ አስተሳሰብ ስላላቸው እንደው ይኖራቸዋል ማለት ሰው ሆኖ ራሽናል አስተሳሰብ ይኖረናል አብዛኞቻችን ማለት ነው። እንደዚህ አይነት አስተሳሰባቸውን ይናገራሉ፣ ግን ቁርአን አይልም፣ ሙሐመድ አይልም። አሁን አይሻም እንደዚህ አይነት ነገር ተናግራ ነበር። በነገራችን ላይ ልክ አይሻ የተናገሩትን ንግግር ነው እየተናገሩ ያሉት። አይሻም ልክ የሆነ ህፃን ልጅ ሞቶ ይህንን ለሙሐመድ ጠይቀው ክፈተው፣ እሱን ተቆጥቷታል እኮ አይሻ። ለምንድን ነው አንቺ አይሻ አርፈሽ ባትቀመጩ እንዴት ገነት ይገባል ትያለሽ አላት። ከአይሻ ተማር አንተ። ነብዬን ንግግር አክብር፣ የነብዬን ንግግር አክብር። ከአይሻ ትማርም። አይሻም እንዳንተ ሚስቴክ ሰርታለች ገነት ይገባል ብላ ያ ወጣ እንዴ? ምን ነው ተማርክ? ደነገጥክ? ቦዝ ቦታ ልልቀቅል፣ ሰው አስገባ። ሰላም ብያለሁ ክርስቲያን ሁሉ ነው። እሺ ሰላም ብለናል። እሺ ሰላም ብለናል። እሺ ሳይ ሙስሊም 2662 ላይ ምን ይላል? አይሻ the mother of the believer said that Allah's messenger was called to lead the funeral prayer of a child of the Ansar. ምንድነው? ሙሐመድ አንዲት የአንሳር ሰው የሆነ ህፃን ልጅ ሞቶ ከዛ ሙሐመድ ጸሎቱን ለመምራት የቀብሩን ማለት ነው ይጠራል። ከዛ በኋላ አይሻ እንደዚህ ትላለች ለሙሐመድ ማለት ነው፣ Allah's messenger, there is happiness for this child who is a bird from the birds of paradise, for it is committed no sin, nor has he reached the age when one can commit sin. ምን ትለዋለች ስለ ሙሐመድ አይሻ? ይሄ ህፃን ልጅ አሁን ደስተኛ ነው፣ ደስታ ላይ ነው። ምክንያቱም እሱ ልክ እንደ ገነት ወፎች ነው። ለምን? ምንም ኃጢአት አልሰራም፣ ኃጢአት የሚሰራበት እድሜ ላይም አልደረሰምና ገነት ይገባል ብላ አይሻ ትናገራለች። ሙሐመድ ይሰማትና እንደዚህ ይላል፣ አይሻ ፐራድቬንቸር ኢት ሜይ ቢ አዘርዋይስ። ኖ አይሻ እንደሱ አይደለም፣ ገሃነም ሊገባ ይችላል፣ እንደሱ ብቻ ላይሆን ይችላል። ቢኮዝ ጋድ ክሬትድ ፎር ፓራዳይስ ዞስ ሁ አር ፊት ፎር ኢት። አላህ ገነት ለሚገባቸው ሰዎች ብቻ ነው ገነትን የፈጠረው። ዋይል ዘይ ዌር የት ኢን ዜር ፋዘርስ ሎይን።
በአባታቸው ወገብ ሳሉ ኤንድ ክሬትድ ፎር ሄል ዶስ ዋር ጎ ቱ ሄል ገሃነም የሚገቡትን ደግሞ በአባታቸው ወገብ እያሉ ለገሃነም ፈጥሯቸዋል። ሂ ክሬትድ ዘም ፎር ሄል ዋይል ዜይ ወር የት ኢን ዴር ፋዘርስ ሎይን ብሎ ይናገራል። ስለዚህ ለገሃነም ብሎ ፈጥሮት ሊሆን ይችላል፣ ገሃነም ገብቶ ሊሆን ይችላል። አንቺ አታቂም እያላት ነው ሙሐመድ ማለት ነው አይሻ። ስለዚህ እናንተ የአይሻን ንግግር ነው ራሽናል የሆነ ንግግር ይዛችሁ የምትመጡት ማለት ነው የራሳችሁ። ሙሐመድ ግን አያውቅም ይሄንን። ዱቤን ከባድ ይላል አብዱል ፈተና። እንግዲህ ህፃናት እንዴት ናችሁ? ክርስቲያን ሰላም ናችሁ? አለን የለም እንጂ ህፃናት ጀነት ይገባሉ የሚል ምንድነው? ስኮላሮቹ ብዙ ጊዜ አላህና ነቢያችን የረሱትን እነሱ ይጽፋሉ በራሳቸው ጀነት ይገባሉ ብለው የጻፉት ነገር አለ እንጂ ስኮላሮቹ በሀዲስ ላይም በቁርአንም የለም። እንግዲህ አይ እንትን ነው እኮ በቃ አላህን ያርማታል እና የሆነ ሰዓት ሲመጡ ነቢያችን ብሎታል ብለው የሆነ ነገር ይጽፋሉ። አላህ የረሳው በራሳቸው ጭራሽ ነቢያችንን ብለዋል ሳይሆን በራሳቸው ነው። እንግዲህ በራሳቸውም ያስተካክሏታል። ህፃናት ያው የሰው ልጅ ሲወለድ ሲፈጠር ያው ንጹህ ሆኖ ነው የሚፈጠረው። እንዲያውም ምን ይላሉ እነሱ ክርስቲያን ህፃናት ራሱ ከክርስቲያን ቤተሰብ የተወለዱ ህፃናትም ጀነት ይገባሉ ብለው ነው እንግዲህ የተናገሩት። ነቢዩ ደግሞ ቤተሰቦቻቸውን ተከትለው ነው ይገባሉ ያለው። ጋንም ማለት ነው። የክርስቲያንና ህፃናት የት ይገባሉ ሲባል ቤተሰቦቻቸውን ተከትለው ይገባሉ አለ። መቼም እኛ ገነት አይደለም። አጭር ማስረጃ የሆነች ሴትዮ ምንድነው ሴት ምንድነው አንዲት እናት ልጇን ከገደለች ምንድነው እንደወለደች ልጇን ከገደለች እሷም ጀሃነም ናት፣ ልጇም ጀሃነም ነው፣ አንድ ላይ ነው የሚገቡት እንግዲህ ብሎ አለታቸው። ቃል በቃል ያሉት ሀዲስ አለ። ያ ማለት እንግዲህ ህፃኑ ጀሃነም ገባ ማለት ነው። ጀሃነም ይገባሉ ማለት ነው ህፃናት። ቀባሪዋም ገሃነም ትገባለች፣ ህፃኑም ገሃነም ይገባል ነው የሚለው። ሉክ ወለደችና ህፃኑን ቀበረችው። አማኝ አይደለችም። ቀባሪዋም ገሃነም ትገባለች፣ የተቀበረው ህፃኑም ገሃነም ይገባል። ፍትህ ነው ብላችሁ ታምናላችሁ? ፍላወር ቃል ሱሱ ይሄንን ነገር ህፃን ልጅ ወለድሽ፣ ሙስሊም አይደለሽም፣ ቀበርሹ፣ ከዛ እስከነ ነፍሱ ገደልሹ። አንቺም ገሃነም ትገቢያለሽ፣ ህፃኑም ልጅ ገሃነም ይገባል። የወለድሽው ልጅን ቀብረሹ ገሃነም ይገባል። እንግዲህ ህፃን ምን ህፃን እንግዲህ በምን ጥፋቱ ነው ጀሃነም የሚገባው? ቀጥለ ክርስቲያን። ሱናን አቢ ዳውድ 4717 ላይ አሚር ሪፖርትድ ዛት አላስ ሜሴንጀር አሴይንግ አሚር እንዳስተላለፈው የአላህ መልእክተኛ የተናገረውን ይላል። The woman who buries alive her newborn girl and the girl who is buried alive both will go to hell. ህፃን ወልዳ የቀበረችውም የተቀበረችውም ህፃን ልጅ ሁለቱም ገሃነም ይገባሉ። እናትየዋም የወለደቻትም የቀበረቻትም ሁለቱም ገሃነም ነው የሚገቡት። ህፃን ልጅ ምን ታርጋውን? ለምሳሌ ሉክ ህፃን ልጅ ነች። ኦኬ ቀጥል ክርስቲያን ቀጥል። ያ ህፃን ልጅ ነው። ህፃን ልጅ ነች። ወለደቻት፣ ቀበረቻት። እናትየዋም ገሃነም ትገባለች፣ ህፃኗም ገሃነም ትገባለች። ይህም ምን ብለው ሊፎግሩ እንደሚሞክሩ ታውቃለህ? ሰው ጋር አብዱል ፈተና እንዴት እንደሚያጭበረብሩ ታውቃለህ? ማያውቅን ሰው ኡስታዞች እንግዲህ ከራሳቸው ምን ብለው ይሆን? ህፃኑ አይደለችም ገሃነም የምትገባው አዋላጇ ነች ይላሉ አሉ። ቃል በቃል እየተናገረ ሀዲስ ነው። በቃ እንደዚህ ነው። አንተ መሸምጠጥ ነው። በቃ እስልምና መሸምጠጥ፣ የመሸምጠጥ ስራ። ቻፕተሩን ራሱ አሳያቸው ክርስቲያን። ቻፕተሩ ራሱ ይናገራል እኮ ነው። መልሶ አዲሱ በግልጽ ነው የሚናገረው። እንግዲህ ግልጽ ነው። ኦፍስፕሪንግ ኦፍ ፖሊቲስትስ አማኝ ያልሆኑ ዝርያዎች እኮ የሚለው ስለነሱ ነው የሚያወራው ራሱ ማለት ነው። ሄር ኒውቦርን
የእሷ አዲስ የተወለደ ልጅ እያለ በዚህ መጠን ይክዱሃል። በቃ እስልምና እንዲህ ነው። ጭፍና አድርገህ ካድ። አረብኛ አንብብና ህቅ ሽንጥጥ እና ለምን እንደሆነ ታውቃለህ? አብዱል ፈተና ሲያስቡት ከነቢያቸው ይልቅ እነሱ የተሻሉ ናቸው። ይሄ ብዙ ጊዜ እንደዛ ናቸው እኮ። እኔ የምለው ይህንን ነው። የነቢያችን ንግግርን ነቢያችን ያልተናገሩትን ነገር እነሱ ይናገራሉ። አላህ ያልተናገረውን ነገር እነሱ ይናገራሉ። ያ ማለት አላህ ራሱ የሆነ ነገር እንደጎደለበት የሆነ ነገር እንደረሳ። አሁን ተፍሲር ላይ ማየት ትችላለህ። ቁርአን ውስጥ አሁን የቁርአን ተፍሲሮች በአማርኛ ሁላ ኢቭን የኛ ሀገር ውስታዞች በአማርኛ በቀንደፍ ያስገቡታል። አይ ቲንክ እንትን በእስልምና አዝል ማድረግ ይቻላል። ማለትም የዘር ፈሳሽ ማፍሰስን ማለት ነው። እና ሙሐመድም ብሎ ተናግሯል። እነዚህ አዝል የሚፈጽሙ ሰዎች ስለነሱ ሲናገር እነሱ ህፃናትን እየቀበሩ ነው፣ የመቅበር ሚስጥር ነው ብሎ ተናግሯል። እነ ጃቢር ደግሞ የተባሉት የሙሐመድ ሰሃቦች አዝል ያደርጉ ነበር። ስለዚህ እነ ጃቢርስ ገሃነም ይገባሉ? አዝል እኮ ያደርጉ ነበር። መውለድማ አንፈልግም እያሉ ሴቶቹን እነዚህ ይዋጓቸውና ባሎቻቸውን እየገደሉ አዝል ነበር የሚያደርጉ ከነሱ ላለመውለድ። መሐመድ ደግሞ ምን ብሏል? አዝል ማድረግ ህፃናትን በህይወት መቅበር ነው ብሏል። ያልተወለደን ህፃናት ነው ወይስ ያልተወለደውን ህፃናት ነው የሚቀብሩት ወይስ ምንድን ነው? ያኔ አልገባኝም። ይሄ አዲሱ ይሄማ ይኸውልሽ፣ ወለድሽ አንቺ ወለድሽና እስከነ ነፍሷ ህፃኗን ቀበልሻት፣ ገደልሻት ማለት ነው። አንቺ ሙስሊም አይደለሽም። ለሴ ሙስሊም አይደለሽም። የሆነ ሙስሊም ያልሆነ ልጅ ወለደች። በቃ አንድ ህፃን ሴት ወለደችና እስከነ ህይወት ልጅቷን ቀበረቻት፣ ገደለቻት። ከዛ ገሃነም የሚገባው ማን ነው? ገዳዩ ነው። ሁለቱም ይገባሉ ገሃነም ነው ያለው። ህፃኗም አብራ የተቀበረችውም ገሃነም ትገባለች። ምክንያቱም አማኝ አይደለችም እናትየዋ። ልጇም አማኝ ስላልሆነ የቤተሰቡን ተከትላ ነው የምትገባው ጋር። ምን ያህል ጨካኝ እንደሆኑ እኮ ነው የሚያሳየው። አሁን እኮ ነብያችን በራሳቸው ሩህሩህ ናቸው፣ አዛኝ ናቸው የሚባሉት ነብያችን ራሱ ምን ያህል ጨካኝ እንደሆኑ ማለት ነው። አንድ ህፃን ልጅ ሲኦል ይገባል፣ ሲኦል ይቀጠላል ሲሉ በጣም ከባድ ነው። የእሳቸውም እኮ በነገራችን ላይ የእሳቸው ልጆች በሙሉ በልጅነት እድሜያቸው እኮ ነው እንዳለ የሞቱት አይደል? ሁሉም ልጆቻቸው የሞቱት ገና በህፃንነት እድሜያቸው ነው የሞቱት። እና አይ ቲንክ ደግሞ ሚስቶቻቸውን ለማጽናናት ይመስለኛል ምን ብለዋል? አንዲት እናት 3 ልጆች ከሞቱባት አትቀጣም፣ በጀሃነም ሰዓት አትቀጣም የሚል ደግሞ ሀዲስ አለ። ያ በሚገባ ለማጽናናት ይመስለኛል እንግዲህ እሳቸው ያው ልጆች እየሞቱባቸው ስለተቸገሩ። ማሜ እኮ ጭስ እኮ ነች፣ ጭስ ነች በጊዜዋ። አብዲው ነው የሚለው አብዲው ነው እንዴ? አብዲው ሊበን አብዲ ብዬ ነበር ያስገባው። ተወዳት የሆነ የሚዝ አብዲው ኖት አብዲ። ክርስቲያን እስቲ እኛን አንድ ድገምላቸው።
ከበዳቸው ዛሬ ቶፒክ አላዋጣቸው። ሲያዩት የሚያዋጣ አይደለም። ዘገን ናቸው የራሳቸው እምነት አይደለም። ድሮ ድሮ እኮ ያው በነገራችን ላይ አሁንም ቢሆን ኡስታዞች ሁሉ የሚያወሩት ከኪሳቸው ነው። መስጊድ ላይም ቆመው ሁጥባም ላይ ሲናገሩ አንድም ጊዜ ማስረጃ አይጠቅሱም። ይሄ የተለመደ ነው። አሁን ግን ያው ማስረጃ መባል ተጀምረዋ። ኬት ያመጣሉ? ማስረጃ ሲጠየቁ ኬት ያመጣሉ? ሀዲስ ውስጥ የለም። ይጽፏል፣ ችግር የለውም። አሁን ይጽፏሉ። እቺ ክፍተት ጥያቄ የምትጠየቅ ከሆነ መጽሐፍ ነው። በአረብኛ ከጻፍክ በቃ መልስ ነው። በቃ በአረብኛ ብቻ ይሁን። ዋናው ነገር አረብኛ ፊደል ነው። ምክንያቱም ነገራችን ላይ ደግሞ የሚገርመኝ ታውቃለህ፣ አሁን ህፃናት ማለት እኮ ከዓለም ህዝብ እኮ የሆነ ያህል ፐርሰንት የያዘ ማለት በህዝብ ቁጥር እኮ ህፃናት ናቸው አይደለ? በጣም ብዙ ቁጥር ነው የያዙት። እንግዲህ ያ ሁሉ ህዝብ እኮ ተረሳ ማለት ነው። በጣም ብዙ ሚሊዮን ህዝብ እኮ የተረሳው አላህ የረሳው። ሴቶችን ረስቷቸው የለ እንኳን ግን ህፃናትን አንድ ነገር ላይ መቼም አይረሳም። ምን ሊያረሳቸው? እነሱን ወሲብ አድርገህ መቼ መፍታት እንዳለብህ ላይ አይረሳም። ስለ ወሲብ ላይ አይረሳቸው። አላህ ራዛይ ነው። አላህ ፍቅር ነው ይላል። ደግሞ አላህ ውዱድ ያ ወዱድ ይላል። ወሲብ አድርገህ ላይ መቼም አይረሳቸውም። መቼም አይረሳቸውም። ወሲብማ ውስጡ ነው አለ። ድፍረታቸው እኮ ደግሞ ይመጡና እናንተ እኛ ጋር ክርስቲያኖች ህፃናት እንዲህ ነው የሚገቡት፣ እናንተ አስጠምቃችሁ እንዲህ ካልሆናችሁ ጋነም ነው የሚገቡት ምናምን። ህፃናት ሲወለዱ ሙስሊም ናቸው፣ ህፃናት እንደዚህ ናቸው ብለው ሲፎግሩ እንደ ዘመናት መፈክራቸው ነቻ። ሰው ሲወለድ ሙስሊም ነው፣ እቺ መፈክር ናት። የእኛ መጽሐፍ ግን ምን እንደሚል ላሳየ። ስለ ህፃናት የጌታችንን ፍቅር ለህፃናት ምን ያህል እንደሆነ አስብ። ጌታችን ፈጣሪያቸው በስጋ ተገልጦ እንዴት ነው የሚያቸው? አንዴ በዚያን ጊዜ እጁን እንዲጭንባቸውና እንዲጸለይላቸው ህፃናትን ወደ እርሱ አመጡ። ደቀ መዛሙርት ገሰጿቸው። እንግዲህ ወላጆች ልጆቻቸው ወደ ጌታ ይዘው መጡ እንዲባርካቸው። ጌታ ሰው ነው እንዴ ይዘው የሚመጡበት? ፕሊስ አዳምጥ። ይገርም እኮ ነው። በእናትህ አዳምጥ። መሐመድ ጋር ደግሞ ህፃናትን እዛው ይመጡና መሐመድ ብልታቸውን ይጠባል፣ ከዛ ወደ ለሀጩን አፋቸው ውስጥ ይከታል። እሱን አሳያለሁ። ተረጋጋ። እኛ ሰው ተረጋጋ። ፕሊስ አትረጋጋም? ሚጠጠራርገም መሐመድ ሁሉንም ለተወለዱ ህፃናቶች ውስጥ አፉን ለሀጩን ነው ያደርግባቸዋል። ከዛ ደግሞ እንዳላሰንና ሁሴን ያሉትን ብልታቸውን ይመጠምጣል። ኤኒዌይስ እሱ ምራቁን ያልተፋበት ህፃን የለም ነው የሚለው። ኤኒዌይስ ፕሊስ ተረጋጋ። ቆይ ወይት ምኒት ታገስ። ነገር ግን ኢየሱስ ህፃናትን ተዋቸው፣ ወደ እኔም ይመጡ ዘንድ አከልክሏቸው፣ መንግስተ ሰማያት እንደዚህ ላሉ ናትና። አያሳርፍም? አብዱል ፈተና የቃል ልብን አያረጋጋም? የህፃናትን አይደለም። ፕሊስ አዳምጥ። አዳም ማይክ አነሳው። ለህፃን እየታገልክ ህፃን ብለህ ትሰጥ። ሴጣንህ ማኒፌስት እያደረገብህ ነው ከሰሩ። ስለ ህፃናት ምን አለ? ህፃናትን ተዋቸው፣ ወደ እኔ የሚመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት ለእነማን ነች? ለህፃናት ናትና። ጥያቄ አለ እዚህ ላይ አብዱል ፈተና? የለኝም። ከዚህ ወስዶ ነ የእኛ ሊቃውንቶች የሚጽፉት። ከዛኛ መጥተው ህፃናት እኮ ከክርስትና ስለ ህፃናት መጽሐፍ ቅዱስ አይናገርም። ጋናም ነው የሚገቡት የክርስቲያኖች ህፃናት ይለዋል መልሰው። መጽሐፋችን ግን ምን እንደሚላየው እስቲ አንድ ጥቅስ እንደኚህ ቃል በቃል እኛ ጋር እንደተጠቀሰችው ቁርአናችሁ ላይ እስቲ ህፃናት
መንግስተ ሰማያት የሚገባው እንደ ሕፃን ያለ ነው። መንግስተ ሰማያት ለነሱ ነች የምትገባው የሚል እስኪ አንድ አሳዩ። አንድ እንደ ሕፃን ያለ ነው ማለት እንግዲህ ንጹህ ማለት ነው እንግዲህ ከኃጢአት እየጸዳ ማለት ነው። ለእነሱ እንዳሉ በቃ ልብህ አንተ ራሱ እንደ ሕፃን ስትሆን ውሽት ሕፃናት ታየ ቂም ይዛሉ አይዙም ፍቅራቸው ተንኮልም ምሳሌ ሆነዋል ማለት ነው። ዞሮ ዞሮ እኮ አሁን ህፃናት ምሳሌ ናቸው ጭራሽ። ያ ሎክ እንደዚህ እኮ የሚለው ህፃናትን ተዋቸው፣ ወደ እኔ የሚመጡ ዘንድ አትከልክሏቸው፣ መንግስተ ሰማያት እንደነዚህ ላሉ ነች። እነሱ ይሆናሉ፣ ግን ሌላው ምሳሌ የሚሆነው በነሱ ነው። እንደነሱ መሆን አለብህ። ምዕራፍ 18 አድርገው ባክ አድርገው አንድ ምዕራፍ መልሰው ወደኋላ እዛ ላይ ደግሞ ግልጽ ያደርገዋል። 18 ደግሞ እንደዚህ ይላል፣ ህፃናትንም ጠርቶ በመካከላቸው አቆመ። ምን ብለው ጠየቁት መሰለ? ደቀ መዝሙርቱ በመንግስተ ሰማያት ታላቁ ማን ነው ብለው ጠየቁት። አንተ የምትጠብቀው በእድሜ ረጅም ወይም ደግሞ ቁመት ረጅም ነው አይደለ ነው ወይንስ እንደ መሐመድ አይነቱ ብዙ 70 ምናምን ሴቶች ይሰጡታል የሚለውን ነው የምትጠብቀው? በእኛ በእስልምና ሀብታም ነው እንጂ ያ ብዙ ቤቶች እና ብዙ ሴቶች የሚሰጡ። ክርስቶስ ግን እንደዚህ አለ። በዚያች ሰዓት ደቀ መዝሙርቱ ወደ ኢየሱስ ቀርበው በመንግስተ ሰማያት ከሁሉ የሚበልጥ ማን ነው አሉት። ማን ይሆናል አሉት። ህፃንም ጠርቶ በመካከላቸው አቆመ። ማንን ጠርቶ? ህፃን። ብዙ ወሲብ የሚያደርግ አይደለም ያልናችሁ ወገኖቼ። እንደ መሐመድ 40 ሰው ወሲብ አለው። እዛ ሲሄድ ደግሞ የ4000 ሰው ወሲብ ይሰጠዋል። የ4000 የወንድ ወሲብ ጉልበት አለው። ብዙ ሴቶችን ይደረምሳል የሚል አይደለም ያቆረበልን። ህፃን ጠርቶ በመካከላቸው አቆመ፣ እንዲህም አለ፣ እውነት እላችኋለሁ ካልተመለሳችሁ እንደ ህፃናትም ካልሆናችሁ ወደ መንግስት ሰማያት ከቶ አትገቡም። ምሳሌው በደንብ መጣል አይደል? አሁን አብዱል ፈታህ ወደ መንግስት ሰማያት ለመግባት ምን ሆነ አለ? እንዲህም አላቸው እውነት እላችኋለሁ ካልተመለሳችሁ እንደ ህፃናትም ካልሆናችሁ ወደ መንግስተ ሰማያት ከቶ አትገቡም። እንግዲህ እንደዚህ ህፃን ራሱን የሚያዋርድ ሁሉ በመንግስተ ሰማያት የሚበልጥ እርሱ ነው። እንደዚህም ያለውን አንድ ህፃን በስሜ የሚቀበል ሁሉ እኔን ይቀበላል አለ። ህፃን ልጅ ብትበድለው እንኳን መልሶ ወዲያውኑ ይተወዋል። ቂመኛ ሆኖ ልግደልህ ምናምን ነገር አይልማ። ገርፈኸው እንኳን መልሶ ስታባብለው ይረሳዋል። ቂም ይዞ እንትን የሚል አይደለም አይደለ? ትክክል። ስለዚህ ህፃናት ንጹህ ልብ ነው ያላቸው። የጻፍክባቸውን ሴቭ የማድረግ ችሎታ አላቸው። ጤናማ ነገሮችን ከሰጣቸው ጤናማ ነገሩን እዛው ይቀጥላሉ ማለት ነው። ስለዚህ እንደ ህፃን ስትሆን እንደውም ለእኛ ራሱ ምንድን ነው የንጽህና የቅድስና ምሳሌያችን ሆኖ ምሳሌ ናቸው። በእኛ ግን ያው አላህ እንደቀደረባቸው ህፃን ነው። እርጉም ሊሆን ይችላል፣ ክፉም ሊሆን ይችላል፣ ደግም ሊሆን ይችላል። አስበዋል። ቀደሩ ነው። ገለኸው ከዛ ወዲያ ደግሞ ገሃነም ይገባል ስትል ህፃኑ ልጅ እንደ ምሳሌ ስጠቀም በጣም ምሳሌው ራሱ እንዴት እንደሚለያይ ያስበዋል። ያ እዚህ ጋር ያለ ምሳሌ ና እኛ ጋር ያለው ምሳሌ አዛኝ ርር ነው። ማሜና አላህ ተዓላ አዛኝ ነው በጣም ይቅርብኝ በልግን ከባድ ነው። እኔ የምለው ግን ህፃናቶች ገሃነም ከገቡ ትልልቆች ሰዎች እኛም መሰሎች ብዙ ኃጢአት ያለን ሰዎች ምንም ተስፋ የለንም ማለት ነው። በዚህ አይነት ለገሃነም ተፈጥረሽ ከሆነ ለገሃነም ነው ገቢው። አላህ እንደፈጠረው እኮ ነው፣ እንደ ፍላጎቱ ነው። ምክንያቱም ቀድር ይባላል። ሎክ እንትን ስትማሪ አንደኛው ቀድር ነው አይደለ? ምትማኑስ አይምን በቀድር ነው አይደል? ወልቀደር ይሄ ቀድር ማመን አለብሽ። ቀድር የምታምኚ ከሆነ ደግሞ ቀድር እያመንሽ ፍሪው ላለ ማለት ስህተት ነው። ምክንያቱም አንድ ሰው አስቀድሞ በቀድር አምናለሁ ካለ አይ ነፃ ምርጫ አለ ማለት ስለሽ ያደርጋሉ። አሻሽሎ ነው አሻሽለውት እኮ ኡስታዞቹ ባይዘ ሀዲሱን አሁን አልባኒ ትናንትና መጥቶ ዳኢፍ ያደረገው እንጂ እኮ ምን እንደሚል ታውቃለህ? ፍሪ ዊል አለ የሚል ካለ ካፊር ነው የሚለው።
ሙስሊም አይደለም ይላል። የለም እንጂ እስልምና ላይ የለም። ኡስታዞቹ ናቸው እንግዲህ አላህ ተሳስተዋል ብለው የሚያስተካክሉት። ስለዚህ ደግሞ የታችን ጥያቄ ገብተዋል። የታችን ጥያቄ ተመችቶኛል። አስበዋል። ህፃናት ንጹህ የሆኑ ህፃናት ጀሃነም ከገቡ እኛስ ምንድን ነው የምንሆነው ነገር ነው ያለችው እኮ። አንቺማ ያው ሱራ 1971 ላይ እኮ ይላል ሁላችሁም ከእርሷ ወራጅ እንጂ ያላችሁ ይላል። ሁላችሁም ወራጅ ናችሁ። ሁላችሁም ወራጅ ናችሁ ከተባለ እኮ ሁላችሁም ገሃነም ትገባላችሁ ነው። ይጄም እንኳን መጣ። ሙስሊም ነህ? አዎ ሙስሊም ነኝ። መጠየቅ ይቻላል? ኦኬ ሜቢ እዚህ ቶፒክ ትለዋለህ። እዚህ ቶፒክ ላይ ህፃናት ጋር በተያዘ አይ እውቀት የለኝም። ልማር ነው የመጣሁት። ኦኬ ከህፃናት ጋር የተያዘ ነው። ምንድን ነው ጥያቄ? አይ አይደለም። አንዴ ይችላል አንበባት ወይ? ኦኬ እሺ መጨረሻ ላይ ጠይቃሉ። ቀጥልሽ። ያ ሉክ አዳምጡ በደንብ እንግዲህ ሳይ ሙስሊም 2644 ላይ ነብዩ እንደተናገረው ይላል። ሁዳይፋ እንደተረከው when the drop of the semen remains in the womb for 40 or 45 nights ምንድነው ልክ የወንድ ልጅ የዘር ፈሳሽ በሴት ማህፀን ውስጥ ለ40 ወይ ለ45 ቀን ከቆየ በኋላ ይላል the angel come and say ከዛ በኋላ መልአኩ ይመጣና my lord will he be good or evil ልክ ሰው ሊሆን ሲጸነስ ማለት ነው። ልክ አላህ ይመጣና መጥፎ ይሁን ወይስ ጥሩ ይሁን ብሎ መልአኩ አላህን ይጠይቃል። እንግዲህ መልአኩ ማህፀን ውስጥ ይሁን ቀሚስ ገልቦ ይመልከት ልብስ አስወልቆ አይታወቅም እንዴት እንደሆነ ማለት ነው። መልአኩ ውስጥ ነው የሚሆነው ደግሞ ቀጥፈው when the drop of semen remain in the womb for the angel comes ኦኬ ይሄንኛው ሌላ ነው። ኖ ማህፀን ውስጥ አለ የሚል አለ። አንተ አስፈሳትከኝ። ቀጥልሽ። ኦኬ አለ ሌሎችም አሪፍ ብዙ ሀዲስ ነው ያለው። ይሄን በተመለከተ አንዱን ነው ያወጣሁት ነው። ሶ ምን ይላል? remains in the womb for 40 nights or 40 days nights the angel come and say መልአኩ ይመጣና will he be good or evil መጥፎ ይሁን ወይስ ጥሩ ይሁን ይላል። ከዛ በኋላ and both these things will be written ከዛ በኋላ በዛ በሚጸነሰው ጽንስ ላይ እነዚህ ነገሮች ይጻፉበታል። ልክ ሊጸነስ ሲል ህፃኑ መጥፎ ወይም ጥሩ አድርጎ አለ ይፈጥረዋል ማለት ነው። ሶ መጥፎ አድርጎ ፈጥሮት የህፃን ልጅ ሲወለድ ገሃነም ነው የሚገባው። ከሃዲ አድርጎ አማኝ አድርጎ ይፈጥራል። ከዛ በኋላ ገሃነም ይከተዋል ማለት ነው የህፃን ልጅ ሲሞት which is weird። ይሄ በጣም ጭካኔ ነው በነገራችን ላይ ማለት ነው። ሶ ከቅድሙ ከማቴዎስ ወንጌል ጋር ግን ስንመለከተው ጌታችን ግን ኢየሱስ እነዛን ህፃናት አቁሞ የመንግስተ ሰማያት ምሳሌ የንጽህና ምሳሌ የቅድስና ምሳሌ አድርጎ ሲያቆማቸው ይታያል። እነዚህ ጋር ግን ገና በማህፀን ውስጥ ሊጸነስ ሲል ነው አላህ መጥፎ አድርጎ የሚፈጥረው ማለት ነው። ከዛ በኋላ ከተወለዱ በኋላ እነዚህ ጋር ደግሞ ገሃነም ይገባሉ። እነዚህ ሁሉ ይጻፉበታል። ያ ቡሃሪ 33 ክፈተው አስበልተኸኛል አንተ። እሺ ጨረሳችሁ? ልጠይቅ? ቆይ ታገስ። የሚሰቅሉ ከሆነ ተመልሰን ገጽ ስለሚሆን ነው ቶፒክ። ሁለት ጥያቄ ነው ያለኝ በፈጣሪ ጉዳይ። አንዴ ቆይ አንዴ ላንብበው ፎይ ያ ሳሂህ አል-ቡኻሪ 3333 ናሬትድ አናስ ቢን ማሊክ እንደተረከው ሙሐመድ እንደተናገረው ይላል አላህ ሃዝ አፖይንትድ አን ኤንጅል ኢን ዘ ወምብ አላህ በማህፀን ውስጥ መልአክ ይመድባል። ምን ውስጥ? ማህፀን ውስጥ። ሰውየው ወስ የሚያደርገው ማህፀን ታዲያ መልአክ ነው ወስ የሚያደርገው? እሷን ነው አብዱልፈተና ማህፀን ውስጥ መልአክ ከሆነ ያለው ማንን ነው ወስ የሚያደርገው? ቢስሚላህ የሚባለው ለዛ ነው እንዲገቡ ነው። ቢስሚላህ ተብሎ ነው የሚጀመረው እኮ ነው እንዴ?
ደስ የሚለው ሱሌማን ግን 100 ሴቶችን ሲገናኝ ረስ ነው አይደለ? ሴጣን እንዳይነካቸው ነው አይደለ? ቢስሚላህ የሚባለው ልጆቹ ምን አውቄ እንደዛ ይባላል። ማሜ ሁሉም ሰው ደግሞ ሴጣን አለበት ልጆች ሁሉም አለባቸው ብሏል። ስለዚህ ቢስሚላህን ሁሉም እየረሳ ነው ወይንስ እንዴት ነው? አይደለም። የአላህ ነገር እኮ ይገርማል። ምንድነው ራሱ በድሎ ራሱ ያለቅሳል። በስልጣን ያስነካንና እንደገና ጥፋተኛ ናችሁ ይለናል። እሱ ላይ ምን እንደሚመቸኝ ታውቃለህ? አብዱል ፈተና እሱ ላይ ምን እንደሚመቸኝ ታውቃለህ? ሴቶችን በወር አበባችሁ ወቅት መጾም አትችሉም አላቸው። እነሱ አሁን መጾም አንፈልግም አላሉትም። ራሱ ነው በወር አበባ ራሱ አችልም ብሏቸዋል። አሁን ሶማሊስ አውቀዋለሁ። ገሃነም ከሚገቡት አብዛኞቹ ደግሞ ሴቶች ናቸው አለ። ለምን ሲባል ደግሞ ምክንያቱም ጾም ስለማጾሙ ራሱ እኮ እንዳጾሙ ያላቸው። ሌላኛው በጣም ያስቀኝ ምን እንደሆነ ታውቃለህ? ሴቶች የአእምሮ ጎደሎ ናቸው አለ። ምክንያቱም አለ ሁለት ሴቶች የአንድ ወንድ እኩል ናቸው አለ። ሁለት ሴቶች የአንድ ወንድ እኩል ናቸው ያለው ራሱ ነው። በዚህ ምክንያት ራሱ የተናገረውን ጀስቲፋይ ለማድረግ ደግሞ የአእምሮ ዘገምተኛ ናቸው አለ። ራሱ ያጸደቀን ህግ ያወጣና ራሱ በዛ ህግ ደግሞ ይቀጣቸዋል ማለት ነው። እንደገና ደግሞ ምን አለ መሰለህ፣ ንብረቱ ክፍፍል ላይ ሴቶች የወንድ ግማሽ ነው ከቤተሰብ ንብረት መካፈል ያለባቸው አለ። ከወንዱ ግማሽ ነው። አሁን ከዛ መጣና ደግሞ የወንድና ሴቶችን በጋብቻ ላይ ሲያመጣው ሴቷ እንግዲህ አሁን ግማሽ የምታገኝ ከሆነ ከወንዱ በታች ነች የምትሆነው በንብረትም። ከዛ ምን አለ መሰላችሁ፣ አላህ አንዱን ከፊሉን በከፊሉ ላይ አልቋል። እሱም ወንዶች ለሚስቶቻቸው ጣጣቸውን ስለሚሸፍኑ ገንዘብ ስለሚሰጧቸው ነው። ስለዚህ አላህ በላይ ስላደረጋቸው አለ ሴቶች ማመፃቸውን የምትፈሩትን ተፈራችሁ ማለት ነው። ገስጿቸው፣ በመኝታ ተለያቸው፣ ምቷቸው አለ። አሁን እንዲገስጿቸው እንዲመቷቸው ባልጋ እንዲለዩቸው ለምንድን ነው ምክንያቱ የሆነው? ወንዶች የበላይ ስለሆኑ። ወንዶቹ የበላይ የሆኑት ደግሞ በምን ምክንያት ነው? በገንዘብ ገንዘብ የበላይ እንዲሆኑ ገንዘብ እንዲያገኙ ያደረጋቸው ራሱ ያወጣው አላህ ህግ እኮ ነው። ሴቶቹ እንደ ልብ እንዳይሰሩ ከለከላቸው፣ ከቤት እንዳይወጡ፣ ወንዶቹ ገንዘብ እንዲያገኙ ያደረገ መሪ እንዳይሆኑ ከለከላቸው፣ የቤተሰባቸውን ንብረት እንኳን እንደ ወንዶች እኩል እንዳይከፈሉ ከለከላቸው። ከዛ የበታች ናቸው አላቸው። ኧረ ይመቸው። ኧረ ፍትህ ለሴቶች ፍትህ ለሴቶች ደስ ይላል። አይሻ እኮ ብላለች ፍትህ ለሴቶች። በነገራችን ላይ እኔ እኮ በጣም የሚገርመኝ ከየት ይጀምራል መሰለ? አሁን እያንዳንዱ ሙስሊም ቤት አሁን እህቴ ሙስሊም ከሆነች ታውቃለች። እያንዳንዱ ሙስሊም ቤት ህፃናት ሲወለዱ ወንድ ከሆነ የተወለደው ህፃን አላሁ አክበር ይባላል፣ አዛን ይባላል። ወንድ ከሆነ ማለት ነው። ያ ማለት ምንድን ነው እንግዲህ? ለወንድ ክብር አለው ማለት ነው። ወደ አላህ ጥሪ። ሴት ከሆነ ደግሞ ኢቭን የሚታረደው ራሱ በግ ይለያያል። ለወንድ 2 ነው፣ ለሴት 1 ነው። ከዚህ ይጀምራል። እውነቴን ነው። ኢቭን ሽንታቸው ራሱ ይለያያል እኮ ሽንታቸው ራሱ ይለያያል። የወንድ ልጅ ከሆነ ሎክ ወንድ ልጅ ከሆነ ያሰግዳል። ሽንቱን እንትን ካለበት ችግር የለ። ውሃ ነገር እንትን ነው። ወንድ ከሆነ የሴት ልጅ ከሆነ ግን መታጠብ ግዴታ ነው። ነጃሳ ነው የሴት ልጅ። የወንዱ ጠዋራ ነው፣ የሴቷ ራሱ ህግ ያመጣና ይመቸው። ከዛ ገሃነም አብዛኞቹ ሴቶች ናቸው ይላል። ራሱ እኮ ነው ያወጣው አስቀድሞ መስፈርቱ ነው ማለት ነው። አስባል እንደዚህ ማለት እኮ ነው። ሎክ ዛሬ ቀኑን ሙሉ ምግብ እንዳበሉ ብላችሁ ሰንበዲን ከለከላችሁት፣ እንዳበሉ አላችሁት። ከዛ ሌላኛው እንዲበላ አደረጋችሁት። አንደኛውን እንዳይበላ አንደኛውን እንዲበላ አደረጋችሁት። ከዛ ከቀን ወደ 10 ሰዓት ላይ መጣችሁና ከጠዋት ጀምሮ አንደኛው አልበላም፣ አንደኛው በልቷል። 10 ሰዓት ላይ መጣችሁና እኩል ሸክም ሰጣችኋቸው። ተሸከሙ አላችኋቸው። የበላው ተሸክሞ ወጣ፣ ያልበላው ግን ከበደው። አንተ ማትረባ ለምን የከበደ? አንተ ደካማ፣ አንተ ማትረባ ነህ። እሱ እኮ ጎበዝ ነው፣ ተሸክሞ ወጥቷል እንደማለት እኮ ነው። ሁለቱንም ለምሳሌ ረመዳን እንዲጾሙ ሁለቱንም አዘዛቸው። ሴቷን ግን በፔሬድሽ ምክንያት እንዳትጾሚ ያላት። ከዛስ ገነት ላይ ሲመጣ
አንቺ አብዛኛውን ገሃነም ምገቢ ነሽ አላት። ለምን ትላለች? በረመዳን ምክንያት በፔሬድሽ ጊዜ ስለማትጾሚ እና ሰላትን ብዙ ጊዜ እንትን ቀዳ ያወጣሉ በፔሬድ ምክንያት። አትስገዱ ያለው እሱ ነው። ያ ራሱ አትስገድ ብሎ እኮ ማለት ነው። እና ይመቸዋል። አራድዬ ልጅ በቃ ምንም እንደ ዝም ብለው የሚከተሏቸውን ይጫወቱባቸዋል። ራሱ በድሎ ራሱ አለቀሰ ነው። ትናንትና የተጻፈ መጽሐፍ ያመጣሉ፣ ይሸውዷቸዋል ህዝቡን። ትናንትና የተጻፈ አረብኛ የሆነ ነገር ስለከፈቱ እውነት ይመስላቸዋል። በቃ ከኪሳቸው ከራሳቸው። አንዳንዴ በነገራችን ላይ ብዙ ጊዜ የሚናገሩት ኡስታዞች እንዲህ አላህ የረሳውን ነገር ሲናገሩ መጽሐፍ ቅዱሱን ነው እንትን ሪፈር የሚያደርጉት። ከዛ ላይ እየወሰዱ ነው የሚናገሩት። የሚገርም ነው ብቻ። አኒ ኢንፉ ረሃመላ ምናምን ወዬ እንኳን ደህና መጣህ። እንኳን ደህና ቆየህ። ሰላም ነው? ይመስገን ነው። ሙስሊም ነህ? መልካም። አንድ ሴት ልጅ ወልዳ ልጇን ብቀበር ገነት ነው የምገባው? ገሃነም ነው የምገባው? እንደስልምና እኔ ጥያቄ አለኝ። በመጀመሪያ ልጇ የት ነው የምገባው? የተቀበረችው ልጇ ገነት ነው ገሃነም ነው የምገባው? ህፃን ልጅ ወለደችና ጥያቄ አለኝ። ትጠይቃለህ፣ መልስ። ቅድሚያ ህፃን ልጅ ወለደች። ሎክ ህፃን ልጅ ወለደች፣ እስከነ ነፍሱ ቀበረችው በህይወት ትጠይቃለህ፣ መልስ። ቅድሚያ ፍትህ ነው ብለህ ታምናለህ? አንድ ሴት ወለደች ልጅ፣ ከዛ ያንን ህፃን ቀበረችው። የሰው ልጅ ሲፈጠር መጀመሪያ ሃይማኖቱ ምን ነበር? የሰው ልጅ ሲፈጠር መጀመሪያ ሃይማኖቱ ምን ነበር? ደምሳሽም ፍቅር ሲዝም ነው አይደለም? ፕሊስ አዳምጥ። ደምሳሽም ሁሉም ሰው ሲፈጠር ፍቅር ሲዝም ነው ብሏል። ስለዚህ ፍቅርም ሲዝም ነው ማለት አይደለም። ኤኒዌይስ ሎክ አንተ ስትፈጠር ሃይማኖት ምን ነበር? ክፍል አድርገህ ሲበቃ ትንሽ የሚለየት ላድርገህ። ኦኬ፣ የሰው ልጅ ሲፈጠር ሙስሊም ነው የሚል ከመሐመድ በፊት ይህንን ተረት ተረት የተናገረ አንድ አምጣልኝ ማስረጃ። አንድ ብቻ ነው የጠየቅኩህ። አንተ ስትፈጠር መጀመሪያ ምን ነበርክ ነው ጥያቄ። አንድ ማስረጃ ጠይቄያለሁ፣ አምጣ። አንተ ንገረኝ መጀመሪያ። አንተ ስትፈጠር ምን ነበርክ? የተጠየቀው መልስ ያለው አንድ ማስረጃ አምጣ አልኩህ። ከመሐመድ በፊት እስልምና ለሚል አንድ ማስረጃ አምጣልኝ። ወይንም ደግሞ ሰው ሲፈጠር ሁሉ ሙስሊም አማኝ ነው የሚል አንድ አምጣ። አንድ ሰው ሙስሊም ለመሆን ምንድን ነው የሚያስፈልገው? አብዱል ፈተና አምስቱን አርካን እስላሞች ማህፀን ውስጥ ሸሃዳ አለው ይልል ነበር። አምስቱን ህግጋቶች መተግበር አለበት። ኢዴታቱን እዛ ዝም ብለው ቆርቆሮ ይመስል የሰጡን ተረት ተረት ቅድሚያ ኢዴት ሃይማኖት ምን እንደሆነ ቅድሚያ ሃይማኖት ማለት ብታውቀው ነው እንጂ አዳምጥ። ስትፈጠር ምን ነበርክ? የኔን ጥያቄ አዳምጥ። ምን አይነት ስቱፒድ ነው? ምን አይነት ጭንቅላት ነው ያላቸው ሙስሊሞች? ቆይ ከስር ነው እናዳምጥ። በቃ ሃይማኖት ባህሪው የሚታመን ነገር ነው። የሚታመን ነገር ደግሞ አውቀኸው ነው። ለምሳሌ በእስልምና አርካን ኦፍ እስላም፣ ፒላር ኦፍ እስላም የሆኑ አሉ። ኢማን ኦፍ እስላም አለ። ስድስቱን ኢማን ኦፍ እስላም እና የኢስላም 5 ናቸው፣ የኢማን 6 ናቸው። እነኝን ያመነ ሰው ነው ሙስሊም የሚባለው። የመጀመሪያው አሽሃዱ አላ ኢላላህ ወአሽሃዱ ረሱሉላህ ምናምን ብላችሁ የምትሉት ነው አይደለ? ህፃን ልጅ እንደዛ ይላሉ። ኬት ይላል? ሰላትስ? ወይታው ዘካ ምንድነው? ሰላት አለ፣ ዘካ አለ። ሰላት ያልሰገደ ሙስሊም አይደለም። ትክክል።
ሰላት ይሰግዳሉ። ሶስተኛ ዘካ ይሰጣሉ፣ ሀጅ ያደርጋሉ፣ ሀጅ ያደርጋሉ፣ በተውሂድ ያምናሉ። ምንድነው የምታወሩን? ወፍ የለም። ከዛ እነሱ ምን ይለዋል መሰለ? አሁን መልሰው እዚህ ጋር ያምናሉ። ሌላ ጊዜ እስላምና ሙስሊም አንድ ነው ይልሁና ሙስሊም ደግሞ ሌላ ነው ይልሃል። ደግሞ መልሰው ያ የኢስላም መስፈርቶች ናቸው፣ የኢስላም ፒላሮች ናቸው። እነዚህ 5 ፒላርስ ኦፍ ኢስላም እና ኢስላምና ሙስሊም ደግሞ ይለያያሉ ይልሃል መልሰው። ኤኒዌይስ ስለዚህ ሰው በተፈጥሮ አዳማ ሆኖ ነው የሚወለደው። አክቹዋሊ እስልምናውም በፊጥራ ላይ ይወለዳል፣ በተፈጥሮ ይወለዳል ነው የሚለው። እሱም አያስኬድም። ካልሰገድ ክርስቲያን ትሆን የለ እንዴ? ካልሰገድክ እኮ አንተ እየሰገድ ካቋረጥክ ክርስቲያን ትሆናለህ እኮ። የሆነ ነብዩ መሐመድ የሆነ ነገር ካልክ ካፊር ትሆናለህ አይደል እንዴ? በቀላሉ እኮ ነው ካፊር የምትሆነው። ስለዚህ ዝም ብለው መፈክር ይሰጧቸዋል። ይሄ በቃ ጭንቅላታቸው ምንም አይጠቀሙትም። እኔ በጣም ነው የሚያሳዝኑኝ። እሺ በቃ ኤግዛክት ፋላሲ ዝም ብላ ትመቻቸው። ውስታዞቻቸው ዝም ብለው ሆዳቸውን ይነፏቸዋል። እሷን ይመጣል እንደዚህ ቃል በቃል ሚላለ ይለዋል። ቁርአን ላይ 1000 በላይ ጥያቄ ጠይቀዋለሁ። እንደዛ ኤግዛክት ወርድ ፋላሲ መቼም አታመጡትም። ለምሳሌ ተውሂድ ሚል ቁርአን ውስጥ የለም። ዶግማ አድርጋ ያስከው ማለት ነው ስላላ ሰላት ራሱ ጌታለ ነብያችን እኮ ጥቅማቸውን ለማስከበር እንደሆነ እኮ ስለ ሀጅ ምዕራፍ ተሰጥቶት ሀጅ ጥቅም ገቢ ለማስገባት ማለት ነው። የሀጅ ሱራ አለ፣ ሱረቱል ሀጅ አለ። ሰላት ግን ተረስቷል። ረመዳን የለም፣ ሱረቱ የረመዳን እነዚህ ዋና ዋና የሚባሉት ሻሃዳው ጎ ሲቀድ ምናምን እንትን እያቀነባበሩ ነው ሰላት ምናምን የሚሉ ጎ ሲቀድ የሚል አለ፣ ደንገዝገዝ ሲል የሚል ነገር አለ ምናምን እያሉ አራት ረካ የሚል የሆነ ነገር የሚል የለም። ሀጅ ግን እያንዳንዱ ነገር አለ ተጽፏል። ሀጅ ለቢዝነስ ሲሆን ማለት ነው። አይ እንዴት መዝረፍ እንዳለበትም ተጽፏል እንጂ ኤኒዌይስ ምንድነው እሱ እምነት እኛ አውቀን ነው የምናምነው ወገኖች፣ የታወቀ ነው የሚታመነው። ስለዚህ ለማወቅ ደግሞ ምን ያስፈልጋል? ሰው ማገናዘብ መቻል አለበት። ህፃናት የት ይገባሉ ከሆነ ግን ጥያቄ ምንድነው እሱ አዳምጥ። ህፃናት የት ይገባሉ ከሆነ ግን ጥያቄ አሳየነ። የእኛ መልስ እንዴት አየኸው? ህፃናት የት ይገባሉ? ህፃናት መንግስት ሰማት ለነሱ የተገባች ነች አለ። ህፃናትን ናጹም ናስገድ ና እንደዚህ በል ምትለው አይደለም። ገና ምንም የሚያውቀው ነገር የለም። ህፃን ልጅ ገነት ይገባል ወይ? የስ እስልምናው ላይስ አይገቡም። እኛ ላይስ ይገባሉ። ህፃን ልጅ ግን ስለ ስግደት መላእክት ምንድናቸው፣ ነቢያት ምንድናቸው ያውቃሉ? አያውቁም። ስላላወቁ አያምኑም ማለት ነው ወይ? ስለዚህ አያምኑም ጋነም ይገባሉ ማለት ነው ወይ? ነው ህፃናት ለእነሱ ነች የተገባችው። እናንተ ጋርስ ጋነም ነው የሚገቡት። በነብይህ ማመን አለባቸው። ሻዳ ማለት አለባቸው። ሰላት መስገድ አለባቸው። አንድ ቀን ካልሰገዱ ይከፍራሉ። ይህን ማድረግ ይችላሉ ህፃናት? ምን አይነት ንፍጥ ጭንቅላት ነው የተሸከማችሁት ወገኖች? ቁርአናችሁ ውስጥ ህፃናት ገነት ይገባሉ የሚል እኮ የለም። ፈረጃ ሲጀመር ወንጌል ያልደረሰው የሚል ነገር አለ። ወንጌል ያልደረሰው ሁላ አይጠየቅም የሚል ነገርም አለ። የልባቸውን ህግ ያሳያሉ የሚል እንትኖች ለትልልቆቹ ባይሰሙ የሚለው ማለት ነው። ኤኒዌይስ ፈረጃ ስምከት ነው ሳምከት ፈረጃ የሰው ልጅ ቀጥሉ። አንድ ሀዲስ ይፈትና እንቀጥላለን። እንግዲህ ምንድነው በእስልምና
ህፃናት ቴንት እንደሚገቡ ሲሞቱ የተጻፈ ነገር የለም። በጣም በሚያሳዝን ሁኔታ ማለት ነው። አላህ ረስቷቸዋል ህፃናት። አላህ ህፃናትን ረስቷቸዋል። ነገር ግን ከሃዲ አድርጎ ፈጥሮ ከዛ በኋላ ደግሞ የገሃነም እሳት አድርጎ እንደሚያስገባቸው ሙሐመድ ተናግሯል። አንድ ሐዲስ ልክፈትላችሁና አሳያችሁ። ኦኬ እሺ። አላህ አንድን ሰው ከሃዲ አድርጎ ይፈጥራል በተፈጥሮ ገና በአባቱ ወገብ እያለ ማለት ነው። ቅድም እንዳሳየዋችሁ ሉክ ይሄን አንብቡት። ኡበይ ኢብን ከአብ ሪፖርት ዛት አላስ ሜሴንጀር ሰይድ ኡበይ ኢብን ከአብ እንዳስተላለፈው የአላህ መልእክተኛ እንደተናገረው ይላል the young man whom ካድር killed was a non-believer by his very nature ካድር የገደለው ልጅ በተፈጥሮ በፊጥራው ከሃዲ ነበር። ከሃዲ አስደርጎ አስገደለው አላህ ማለት ነው። በአንድ ሰውዬ አስገደለው። ይሄንን ካፊር አድርጎ ፈጥሮት ማለት ነው። ይሄ የዚህ ልጅ ደግሞ ቤተሰቦቹ በሚገርም ሁኔታ ሙስሊሞች ነበሩ። ሉክ ቁርአን ላይ ይሄ ታሪክ ተቀምጧል። ምን ይላል? ወጣቱም ልጅማ ወላጆቹ ምዕመናን ነበሩ። ወላጆቹ የዚህ ልጅ ምንድን ነበሩ? ሙስሊሞች ነበሩ። ቢያድግ ትዕቢትና ክህደትን የሚያስክዳቸው መሆኑን ፈራን። ከዛ በኋላ አስገደል ነው። ስለዚህ አላህ በአባቱ ወገብ እያለ ማለት ነው ከሃዲ አድርጎ ፈጥሮ ከዛ በኋላ እንዲገደል አደረገ። ከሃዲ አድርጎ ማለት በእስልምና ደግሞ እስልምናን የካደ ይገደላል የሚል ህግ አለ አይደለ? ጭራሽ በተፈጥሮ ደግሞ ከሃዲ አድርጎ ያስገድላል። ኢቭን እናትና አባቱ እንኳን ሙስሊሞች ቢሆኑ ራሱ ማለት ነው። ስለዚህ አላህ ገና ለነዚህ ህፃናት እንኳን ለሚወለዱ ከቤተሰቦቻቸው ለሚገኙ ህፃናት እንኳን አይራራም ማለት ነው። እነሱን ከሃዲ አድርጎ ሳይወለዱ ገና ከሃዲ አድርጎ የሚፈጥራቸው እሺ ቀድር አላሁ ተዓላ አዛኝ ነው። አሁን አስበዋል። አብዱል ፈተና የሆነ ኡስታዝ መጥቶ ልጅ የወለድከውን እገልብሃለሁ ሲል ለምን? አይ ይሄ ልጅ ወደፊት ሲያድግ ካፊር ነው የሚሆነው ታውቆኛል ቢልህ ምን ትላለህ? እንግዲህ የሰው ልጅ እንግዲህ ከእንስሳ የሚለይበት አድጎ እኮ ይማራል፣ ይለወጣል ይባላል። እንግዲህ ሰው ክፉም ይሁን በትምህርት ይለወጣል። ያንን እንኳን አላገናዘቡም። እሺ የአላህ ቀድር እንዳለ ሆኖ ማለት ነው። ጭካኔ ነው። ቀድሮ የታወቀ ነው። እንግዲህ ገና ማጸድ ውስጥ እንዳለ በአባታችን ጀርባ እያለን ተጽፎብናል። አላህ ያጣመመው ማን ይመልሰዋል ይላል። እንግዲህ ከባድ ነው። ከባድ ጊዜ ላይ ነን ትላለህ። ፈርጃ ቢኒ ናችሁ? እፎይ ክርስቲያን ሰላም ብያለሁ። አለ ሁሉ ሰላም እግዚአብሔር ይመስገን። አሪፍ ቶፒክ ነው የያዛችሁት። ሙስሊሞች ግን እየደከሙ ነው፣ እያየዋቸው ነው። በጣም ድካም እየታየባቸው ነው። መልስም የለም። መልስ እየየ ብቻ እየየ ነው። ያ የያዋጣችሁ መልሱ። እና ሙስሊሞች መልስ የለም። በቃ ሕፃን ልጅ ሲወለድ ጀሃነም ነው የሚገባው ብላችሁ ነው የምታምኑት? እና ከሌለ ምን ይደረጋል? መልስ ከሌለ እንግዲህ አምነው ከተቀበሉ ምን ይሻላል? ምን ይደረግ? አምኖ መቀበል ነው ዋናው ነገር። እና ፈረሰ ትላለህ። ዞሮ ሩብን በለው ብቻ በጣም ብዙ ህዝብ ቁጥር ተረስቷል። የዓለም ህዝብ ተረስቷል ማለት ነው። ከዓለም ህዝብ አይ ቲንክ አሁን የህፃናት ቁጥር ቢታይ እኮ በጣም ብዙ ናቸው። እንግዲህ አላህ ረስቷቸዋል ማለት ነው።
ኖርዘን አለው እያለ ነው። ልመልስ ልቀቁኝ ዘራፍ እያለ ነው። ቀጥል። እንኳን ደህና መጣ። ማይነ እግዚአብሔር ይመስገን ደህና ነኝ። ምን ነው አልክ አንተ? እኔ ልመልስ መስሎኝ። እግዚአብሔር ይመስገን። እንኳንም እግዚአብሔር የተመሰገነ ሆነ። እንኳንም የኛው እንኳን ነው እሱ ነው። ጥያቄ አለ እንዴ? ጥያቄ አለህ እንዴ? የምን ጥያቄ ከሌለ አሪፍ ነው። ጥያቄ አለኝ። ምንድን ነው እምነትህ? እስላም ነኝ። ሙስሊም ሆነ እንደ እግዚአብሔር ይመስገን አልከኝ። አይ ክርስቲያን ሆኜ ነው። እስላም እግዚአብሔር የለውም እንደ ምን ማለት ነው? አይ አላህ ነው እንጂ ያላችሁ እግዚአብሔር የላችሁም። አላህ ደግሞ ጣዖት ነው። አላህ እኮ የአረብ ቃል ነው እንጂ እግዚአብሔር ማለት ነው። ልጅ የሌለው ወደ ቀኝ እጅ ያለው ከአርሽ በላይ ያለው አላህ ከሆነ እሱ ጣዖት ነው። አላህ ማለት እኮ በአረብኛ ነው እንጂ እግዚአብሔር ማለት ነው በአማርኛ። የትኛው አላህ? ይሄ ልጅ የሌለው ሚስት የሌለው ሚስት የሚፈልገው ለቀኝ እጅ ያለው ከአርሽ በላይ ያለው ከሌሊቱ 1/3 ወደ ቅርቢቱ ሰማይ የሚመጣው አላህ ነው። ድፍን የሆነው አይደለም። እንደዛ አንተ ዲስክራይብ ያደረገው ሳይሆን እኔ ሙሴ እኔ አብርሃም የሰገዱለት አምላክ ነው። እርግጠኛ ነን ሙሴ እና አላህ ማለት እኮ አረብኛው ነው እንጂ እግዚአብሔር ማለት ነው። እስኪ አንድ ማስረጃ አምጣልኝ። ሙሴ እና አብርሃም ከመሐመድ በፊት አላህ ላይ ይባል ሰገዱ የሚል እስኪ አንድ ማስረጃ። ከመጽሐፍ ቅዱስ ነው ከቁርአን? አረ ከፈለከው ከቁርአን በፊት ግን ከእስልምና በፊት ከ6ኛው መቶ ዘመን በፊት አንድ ማስረጃ አንድ ብቻ። ኦኬ በአሳይ ምን ትሆናለህ? እንደዚህ እዚቹ እያየኸኝ በጭንቅላቴ ተዘዝቄ እስክሞት ድረስ አልንቀሳቀስም። ለምን ወንድም ለምን ትሞታለህ? አካውንት ሸልማለሁ። ሌላ ምቀጣኝ ካለ እቀጣለሁ። ኧረ ሞቴን አልመኝም እኮ። ሻው ማስረጃውን አንጣ። እሺ ወይ ላሳይ። 1000 ዓመት እታገሳለሁ። አይ ቲንክ ከመጽሐፍ ቅዱስ ይዞ ሊመጣ ነው። ቆንጆ ነው። ከዛ ውጭ ዝም ከምን ብዬ ድንገት ተናግሬ መረጃ ተጠይቄ አኒ እንኩ ምንድን ነው እሱ? አንተ ቆይ ቀደም እኮ ረበሽክ። እንደዚህ እየተሳደበ እንትን የሚል ሰባኪ ያለ እንዴ? የምን ስድብ ነው የምታወራው? ማስረጃ መጠየቅ ስድብ ነው እንደ ወንድማችን? ኧረ በጣም ይደብራል። ኧረ በጣም ይደብራል። ሰው ሜሴጅ እንደዚህ ብሎክ፣ ኧረ በጣም ይደብራል። ብሎክ